ኢየሱስ ክርስቶስ ነፍሱን በመስቀል ላይ ቤዛ ካደረገ በኋላ በሰማይ ወደ የትኛው ስፍራ እንዳመራ ያውቃሉ? ወደ መንግሥተ ሰማይ ሳይሆን ወደ ሲኦል ነው ያመራው። ዓለም ሞታል ብላ በተቀበለችበት ጊዜ እሱ ግን ለ3 ቀናት በሲኦል ቆይቷል። የፍጥረታት ሁሉ ጌታ የሆነው ኢየሱስ ወደዚህ የጨለማው ግዛት ዓለም ይወርዳል። የጠፉትን ነፍሳትን ነፃ ለማውጣት ሲል ብርሃን ወደ ጨለማ አቅንቷል። ጨለማ በዋጠው ስፍራ ላይ ሉሲፈር ተቀምጦበት በነበረው የሐሰት ገዢ ዙፋኑ ብድግ ይላል። ቅጣትን እንዲቀበል ከተተወበት እየተንበለበለ ካለው ዙፋኑ ላይ ሆኖ የውሸት ምክር የሆነውን ሳቁን ያስተጋባል። እንዲህ አለው፣ ደምተህላችኋል፣ ሞተህላችኋል፣ ይሄ የኔ ግዛት ነው። ዳሩ ግን ኢየሱስ እንደ እስረኛ አልመጣም። በሲኦል የእሳት ባህር ላይ እየተራመደ ከሱ የሚወጣ ብርሃን ሉሲፈርና ጭፍሮችን ያላቸውን ጨለማ ይገታል። እንደ አመድ ተበተኑ። ልክ እንደ መብረቅ ነው ድምፁ የሚያስተጋባው። የሞት ዝምታን አስወራ። I am the Alpha and the Omega, the first and the last, the beginning and the end. ይህ ነጎድጓድ ንግግሩ ፍጥረታቱን አንቀጠቀጠ፣ አስደነገጠ። የሲኦል በር ወለል ብሎ ተከፈተ፣ ሰንሰለትን በጣጠሰ። ለረጅም ዓመታት ታስረው የቆዩት ነፍሳት ነፃ ወጡ። ቀጥሎም እሳት ጎርሶ ሲንበለበል የነበረው የሉሲፈር ዙፋን ወዲያውኑ አመድ ሆነ። በጉልበቱ ይንበረከክና ወደ ብርሃን ክብሩ ፊት ሰገደ። አረ ይሄም አይሆንም። ቢሆንም ግን ብርሃኑ የሚናገራቸውን እያንዳንዱን ቃላት ዝም አሰኙ። እናም ሁለቱም የጨለማው ገዢ እና በአንድ ወቅትም ከሱ ስር ሲገዙ የነበሩት በሁሉን ቻይ በሆነው ከእግሩ በታች ተደፉ። በስተመጨረሻም ኢየሱስ የሲኦልን በር ቁልፍ ይዞ ነፃ የወጣቸውን ነፍሳትን ከእሱ ጋር ይዟቸው ስፍራውን አንድ ላይ ለቀው ሄዱ። ስለዚህም ሁሉም ግዛት ከእግሩ ስር ናቸው። ጌታ ሆይ እያሉ በፍርሃት መንቀጥቀጥ የሚሰግዱለት ሆነ። ጨለማ በዚህ ሁኔታ በብርሃን ተዋለ። ብርሃን ድል ተቀዳጅቷል። ከልባችሁ ይህንን ካመናችሁ አሜን ብላችሁ ጻፉ።